የፍቅሩ አብጤን ቪዲዮ ባየው ቁጥር ጋይስ መሳቅ ማቆም አልችልም። ገና ኮሜንትን ሳልክ ካሳ ግን ይገባዋል ጋይስ። የምር ንቀት ነው። ቤት ማንገዛለን። ለማንኛውም ቪዲዮና ሹፊያችሁ ልመለስና ኮሜንቷን እንገርባለን። የተመንዳ ቴዲ አራድዬ ልጅ ዛሬ እንግዲህ ወደ ጳውሎስ ከአንገት በላይ የሚታከሙ ሰዎች ከዚህ በፊት ፍቄ ኖሮ ፋሚሊ ጠይቄያቸው ነበር። ዛሬ ግን በራስ የተነሳሽነት የሚጠጣ ፈሳሽ ነገር ፈልጌ ነበር። እንግዲህ ያው እንዳልሰራ ከቤት እንዳላወጣ ያው አጃ እንዳላፈላ አላጤነኝ። እንግዲህ ያው ወንድማችንም ድሪባ እሱንም ጠይቄዋለሁ፣ ዘይሬዋለሁ፣ ሰላም ብዬዋለሁ። እንግዲህ ቤተሰብ በምችለው አጋጣሚ የሚገርማችሁ 3 ነገር ነበር የገዛው። ሁሉም ወጥተው 3 ሰዎች ነበር የቀሩት። ተሳካልኝ። አፍራለሁ ብዬ ነበር የጠበቅኩት። እግዚአብሔር ደግሞ ተአምራቱ አያልቅም። 3 ናቸውና በጣም ደስ ብሎኛል። እንደዚህ ነው አስቡ። አያሳፍራችሁም ፈጣሪ። በእውነት ደስ ብሎኛል። አንተ ደግሞ ወይኔ ጉዴ! አንተንም ጨርሶ ይማረህ። ኧረ ተውኝ። ወረቀሎ ማረግም አለማረግም ችግር አልቦቦ ስስት የሚባል ነገር የማያውቅም አብጤ እኮ አይርዳ፣ ሲረዳ አይን የለም። መሄድ ካልቀረ ከአንገት በላይ አትታከምም ነበር ወይ? ኧረ ተውኝ። በራስ የተነሳ ጭራሽ ተነሳስተን ግን እውነት የቻለውን ያደረገው ጋይስ። ይህን ለማድረግ እኮ ራሱ ቅን ልብ ይጠይቃል። ቅን መሆን አለበት። ቅንቅና ሙላ ትስቃላችሁ ደግሞ